አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። የሰማያትና ምድር የተሰኘው ተከታታይ ትምህርት ነው። አላህ ሱብሓነሁ ወተዓላ ከሰማያትና ከምድር ጋር በተያያዘ ስለ ራሱና ስለ ሰማያትና ምድር ከነገረን ነገሮች መካከል አንደኛው ቱመ ስተዋ ዐለል አርሽ ይላል አላህ ሱብሓነሁ ወተዓላ። ከዚያም አርሹ ወይንም ዙፋኑ ላይ ከፍ አለ። ይህንን ቃል አላህ ሱብሓነሁ ወተዓላ በቁርአን ውስጥ 7 ጊዜ ደጋግሞ ብሎታል ማለት ነው። አምስቱም ጊዜ ሰማያትና ምድርን ከፈጠረ በኋላ ሱመ ከዚያም ኢስተዋ ከፍ አለ ዐለል አርሽ በአርሹ ላይ በዙፋኑ ላይ ከፍ አለ ብሎ ይናገራል አላህ ሱብሓነሁ ወተዓላ። እነዚህም አያዎች ቃል በቃል እነኚህ ቃላቶች ሱመ ማለት ከዚያም ማለት ሰማያትን ምድርን በመካከላቸው ያሉትን ፍጥረታቶች በአጠቃላይ አላህ ከፈጠረ በኋላ ከዚያ በኋላ እንደማለት ኢስተዋ ከፍ አለ አላ ላይ አልአርሽ በዙፋኑ ላይ ከአርሹ በላይ ውጪ ራሱን ከፍጡራኖቹ ለየና ከአርሹ በላይ ከፍ አለ። ይሄ 7 ጊዜ አለ እንዳልኳችሁ 5 ጊዜ በቀጥታ ከሰማያትና ከምድር መፍጠር በኋላ ከፍ እንዳለ ይናገር። 2 ጊዜ ደግሞ በሌላ መልኩ ይናገራል። እነኚህም አያዎች አንደኛው ሱረቱ ሰጅዳ ነው። አላሁ ለዚ አላህ ማለት ያ ኸለቀ ሰማዋቲ ወልአርድ ሰማያትና ምድርን የፈጠረ ነው። ወማ በይነሁማ በመካከላቸው ያሉትን ፍጥረታት በአጠቃላይ ፊ ሲተቲ አያሚን በ6 ቀኖች ውስጥ ሱመ ከዚያም ኢስተዋ ዐለል አርሽ ከዚያም ከአርሹ በላይ ከፍ አለ። ሁለተኛው አያ ደግሞ ሱረቱል አዕራፍ ላይ እንደምታዩት ሱመ ኢስተዋ ዐለል አርሽ ከዚያም አርሹ ዙፋኑ ላይ ከፍ አለ። ሶስተኛው አያ ሱረቱ ዩኑስ ነው። ሱመ ኢስተዋ ዐለል አርሽ። አራተኛው አያ ሱረቱል ፉርቃን ነው። ሱመ ኢስተዋ ዐለል አርሽ። አምስተኛው አያ ሱመ ኢስተዋ ዐለል አርሽ ሱረቱ ሐዲድ ነው። 2 ጊዜ ደግሞ እንዳልኳችሁም ከሰማያትና ከምድር መፍጠር ጋር በቀጥታ ሳይሆን በሌላ መልኩ የተናገረበት አንደኛው ሱረቱ ራዕድ ነው። አላሁ ለዚ ረፈዐ ሰማዋቲ አላህ ማለት ሰማያትን ከፍ ያደረገ ነው። ቢገይሪ አመዲን ተረውነሃ ያለምንም የምታዩት ምሰሶ ሱመ ከዚያም ኢስተዋ ዐለል አርሽ ከዚያም ከአርሹ በላይ ከፍ አለ ይላል። ሌላኛው ደግሞ ሱረቱ ጣሃ ላይ ነው። አርራህማኑ ዐለል አርሽ ኢስተዋ አርራህማን ከአርሹ በላይ ከፍ አለ በማለት ይናገራል። ኢንሻአላህ በሌላ ትምህርት እመለሳለሁ። ለዛሬ ሱመ ኢስተዋ ዐለል አርሽ የምትለዋን 7 ጊዜ በቁርአን ውስጥ የተደጋገመችዋን ቃል ትርጉም ተምረናል። በሌላ ትምህርት እመለሳለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።